ሰላም ጤና ይስጥልኝ ውድ አድማጭ ተመልካቾች፣ በመላው ዓለም ያላችሁ የቻናል ቤተሰቦች ፍቅር ሰላም ለእናንተ። ዛሬም በሰራተኛዋ አደይ ድራማ አዳዲስ እና አስገራሚ ትዕይንት ይዘን መጥተናል። ለዚህ ቻናል በቅድሚያ አዲስ የሆናችሁ ሰብስክራይብ፣ ቪዲዮ ላይክ፣ ሼር እያደረጋችሁ ቤተሰብ ሁኑ። ዛሬ ላይ የአደይ እናት ምን ገጠማት? ቤዛ ሌላ ተንኮል አስባ እንግዲህ አደይን ተገናኝተው ነበር መንገድ ላይ። ቤዛና አደይ ምን ታደርጊያለሽ እዚህ ሰፈር ደግሞ እራንቺ ሁሉን የሰው ህይወት ስታበላሽ ነው ኑሮሽ ብላት ነበረ። ቤዛ ደግሞ አይመለከትሽም ስለኔ ህይወት ልትመክሪኝም አይገባም ብለው እንግዲህ ሁለታቸው ተጣልተውና ተጋጭተው ሲተላለፉ ተመልክተን ነበረ። በሌላ በኩል የአደይ እናት እንግዲህ ብቻዋን ባለችበት ሰዓት ነበረ ቤዛ ወደ እነሱ ቤት ሂዳ እንግዲህ የምታዝንና የምታግዛት መስላ። የአደይ እናት ህመምተኛ ናት፣ መድኃኒት እየወሰደች እንደሆነ ይታወቃል። ጥሩ ሰው መስላ ለስለስ ብላ ቡና እያፈላችላት ነበር። የአደይ እናት ታዲያ እውነት ስለመሰላት መልካምነትሽ ደስ ይላል በማለት ስታሞግሳትና መጥፎ ባህሪ ደግሞ ሰዎችን መበቀል መጥፎ እንደሆነ የእናትነት ምክር እየሰጠች፣ ቤዛ ግን ስታስመስልና እውነትም ጥሩ ሰው መስላ ቀርባ፣ በኋላ ላይ ግን የአደይ እናት ውሃ የፈለገችው መድኃኒት ወስድበት ስለነበር ስጠይቃት ከእንግዲህ መርዝ ቀላቅዛ ከኪችን በብርጭቆ ውሃ ይዛላት መታለች። አደይ ያንቺ ደስታ ከዚህ ላይ ይነጠቃል እና ስትሞት ምን እንደሚፈጠር እናያለን በማለት የማይገባ የጭካኔ ስራ ቤዛ ስትሰራና እንግዲህ መድኃኒቱን ውሰጁ ብላ ውሃውን በብርጭቆ አቅርባላት፣ የአደይ እናትም መድኃኒቱን ለመውሰድ እንግዲህ የቸር መድኃኒት አድርግልኝ በማለት ስትውጠው ተመልክተናል። ውሃውንም ልትጠጣው በእጇ በብርጭቆ ይዛለች። ምናልባት አንድ ሰው ይደርስላት ይሆን የሚል ግምት ይኖረናል። ሌላው የቅምጥልና ሄሉ ጉዳይ ነው። ቅምጥልና ሄሉ ዛሬ ላይ አምልጠው እንደወጡ ይታወቃል። ቅምጥልም ወደ ቤቷ ገብታለች፣ ሄሉም ተመልሳ ወደ ቤት ሂዳለች። ነገር ግን በዚህ መሀል ኪንጎ ቅምጥልን በመፈለግ እያሰሰና ተጨንቆ ተመልክተነው ነበር። አላወቅም ወደ ቤት መመለሷን የት ናት በሚል ስጋት ዛሬ ላይ ቅምጥል እንደሚፈልጋትና ስለ እሷ ጉዳይ በጣም ተጨንቆ በጣም እሷን እያፈላለገ መሆኑን ደግሞ ማዘሯ ቤት ውስጥ ስታገኛት በነገረቻት ሰዓት ቅምጥል ለካ ያስብልኛል ወይ እኔ እኮ ጠልቶ ይመስለኝ ነበር እንደሚወዳት ዛሬ ላይ አረጋግጣለች በተግባር ማለት ነው። በሌላ በኩል እየተመለከትናቸው እንግዲህ ሮማን ዛሬ ላይ በአሹ የደረሰባትን ጥቃት ለአደይ ነግራታለች። አደይ በጣም እጅጉኑ አስደንግጧትም ፈርታም እንዴት እንደዚህ ሊያደርግ ቻለ በማለት የእህትነት ምክር ሰጥታ ከጎኗ እንደሆነች እና የምትፈልገውን ነገር ሁሉ እንድትጠይቃትም እየነገረቻት ስታጽናናት ተመልክተናል። ዛሬ ላይ አደይ እናቷን እጅግ በጣም እንደምትወዳትና ባለውለቷ እንደሆነች እንዲሁም ወደ ገጠር ተመልሳ እንዳትሄድ ከእነሱ ጋር እንድትሆን ዴቭን ቢሆን ይፈልግሻል ከኛ ጋር ሆይ ስትልም ትጠይቃታለች። የአደይ እናት ብሩክኝ ልጅ እያለችም ስትመርቃት ተመልክተን ነበረ። በሌላ በኩል ቤዛን ያስጠነቀቃት በ24 ሰዓት ውስጥ ለሊን ፈልገሽ ካላመጣሽ የሚከተለውን ነገር ታውቂዋለሽ ሲል ኤላ አስጠንቅቋታል። የመጣሁት ለሊን ፍለጋ እንጂ በአንቺ የውሸት ድለላ ልሰማ አይደለም፣ የአንቺ ወሬ ሰልችቶኛ ሲል ቤዛን እንደማያምናት ነገራት። ቤዛ ገንዘብ ያስፈልገኛል ስትል በግልጽ ስትጠይቀው ይህ ገንዘብ ደግሞ ለእኔ ለግል ጥቅሜ ሳይሆን ለትራንስፖርትና እሷን ለማፈላለጊያ ለአንዳንድ ወጪ ባለችው ሰዓት እኔ ቅንጣትም ገንዘብ እሷን ፈልገሽ ካላመጣሽ አልከፍልሽም እያላት ነው። ነገር ግን ለሊን ካመጣሻት እከፍልሻለሁ ብሏታል። ታዲያ ይህን ጉዳይ መፈጸም ያለባት በ24 ሰዓት ውስጥ እንደሆነ አስጠንቅቆ ነግሯታል። ቤዛ በጭንቀትም ቢሆን ታዲያ እንደ መስማማት ያለች ትመስላለች። ምክንያቱም የከፋ ነገር ብሎም ስላስፈራራት የሆነ ችግር ያመጣብኝ የሆነ ብላለች። ሌላው የሁለቱ ዶክተር ጉዳይ ነው። ዶክተር ሄኒና ዶክተር ዩኤል ዛሬ ላይ ዶክተር ዩኤል እንግዲህ በግልጽ አደይን በመንገድ ላይ ባገኛት ሰዓት በቸልተኝነት ሰላም ሲላ ሲመለከት ጓደኛው ሄኒ እንዴት አደይን እንዲህ በዋዛ ሲልም ጠይቆት ነበር። ነገር ግን አደይን ስለመወዳት ለእሷ ደስታ ስለምጨነቅ ስለዚህ ደስተኛ ካደረጋት የእሷን ሕይወት መበጥበጥ ስለማልፈልግ እሷ የዴብ ናት የኔ አይደለችም። አሁን ላይ ሊቀርብ የፈለግኩት ሩታን እንደወደዳትና ወደ እሷ ሊቀርብ እንደሆነ በግልጽ ለሄኒ ነግሮታል። ሄኒም አደብቀኝ አፈቅርካት ወይ ሲል ጠይቆታል። ታዲያ እንግዲህ እሷን ለመልመድና ለመቅረብ አስቤያለሁ። የተሳሳተ ውሳኔ ነበር መጀመሪያ የወሰንኩት፣ የማይፈልጉኝን ሳሳድድ የምትፈልገኝ ልታመልጠኝ ሲልም እየነገረው ነበረ። ይህ ጥሩ ሀሳብ ጥሩ ውሳኔ ነው ብሎም እንግዲህ እየመከረው ነበረ። ነገር ግን ሩታ ተቃራኒ ሰው ሆናለች። እንደወደዳትና እንደፈለጋት ዛሬ ላይ ስላረጋገጠች የሴትነት ክብሬ ኩራቴ ያለች ትመስላለች። እወድሃለሁ በማለት አስገድዳ ከቢሮ ውጭ ወይም ደግሞ ግድ ካልሸኘኸኝ የምትለው ሩታ ዛሬ ላይ እባክሽ አውሪ ብትባልም እንኳን ስለሱ ግድ እንደማይሰጣትና ሌላ ሀሳብ እንዳላት መንገዷን እያስተካከለች እንደሆነ ጭራሽ እየኮራችበት መታለች። ይህን ያደረገችው እሱን ለማስቀናትና ብቻ ለራሷ ያላትን ብርታት ለማሳየት ነው። ታዲያ ይሄን የተረዳው ሄኒ
እንደምትወጂው አውቃለሁ፣ ለማስቀናት እያረግሽም እንደሆነ አውቃለሁ። ነገር ግን ደግሞ በዚህ ልክ ልትጎጂው አይገባም፣ ምንም ቢሆን ጓደኛዬ ነው ሲል ይነግራታል። ታዲያ የሩታዬ መልስ ደግሞ እንግዲህ በመጀመሪያ ደረጃ ላይ በጣም ተሰቃይቼ ነበር በሱ እስኪ ያው ይሞክረው ስትልም እንግዲህ በግልጽ ተናግራለች። ሌላው ያበበና የሄሉ ጉዳይ ነው። አበበና ሄሉ በሚገርም ሁኔታ እንግዲህ ያሳገተቻት ሄሉን ያሳገተቻት በነቤዛ አበበን የምትወደው ሴት እንደሆነችም ዛሬ ላይ በስልክ እንግዲህ ሲያወራ ሰምታለች። እሷም ተከታትላ ማናት ያሳገተችኝ የምሰማው ነገር አላምንም ስትልም እሱ ሊነግራትና ብቻ አንደበቱ ተሳስሮበት እሷን ለማሳመን ቢሞክርም ሄሉ ግን ላምንህ አልችልም አበበ ማናት እሷ ስትልም እንዴት ይሁሉ ጉድን ያለ ወይ አንቴን ሁሉ እያወክ ነው ወይ የሚል ነገር ጥያቄ አንስታለች። እሱ ሊያሳምናትና ይህን ጉዳይ እንዳላወቀ ድንገት እንደተፈጠረና እኔም ከአንቺ ጋር ነኝ ትናንትም ዛሬም እሷ ትፈልግ ነበር ነገር ግን ያልወዳትም ሲል በግልጽ ቢነግራት ሄሉ ግን በፍጹም ልታምነው አልቻለችም። ይህም የሆነበት ምክንያት ደግሞ እስከ ማሳገት ከደረሰች ስለዚህ ወደፊትም ሌላ ችግር ታመጣብኛለሽ የሚል ስጋትም ያለባት ትመስላለች። ብቻ ግን ሄሉና አበበ ከባድ ጸብ ውስጥ የሚገቡ ይመስለናል ቀጣዩ። ሌላው ሩታ ነገሩን በሂደት እናየዋለን ያለችው ዶክተርም ቢሆን ስለ ሩታ ሲያወራ እንደሚወዳትና አሁን ላይ ደግሞ ገፍቶ ሂዶ እሷን ማስጨነቅ እንደሌለበት በነፃነት ሁሉን ነገር በራሷ መቤት ስትፈቅድ ትምጣ ወደ እኔ ያለ ይመስላል ሲልም ሰምተናል ማለት ነው። እንግዲህ አድማጭ ተመልካች በዛሬው ክፍል ካየናቸው በጣም ትንግርት የሆነብን የቤዛ ክፋት በአደይ እናት ላይ የፈጸመችው ነገር እጅግ ያሳፍራል። በአንዲት እናት ላይ ወንጀል መስራት በዚህ ልክ ከባድ ነው። በእርግጥ የአደይ እናት ቅንና ትሁት መልካም እናት ስለሆኑ በእርግጠኝነት መድኃኒቱን ይወስዱታል ብለን አናስብም። የሆነ ሰው እንደሚደርስ እንግዲህ ውሃውን ሳይጠጡት እንደሚደርስላቸውም እርግጠኛ ነን። በዛም ሰዓት ነገሮች ሁሉ ይቆማሉ ብለን ነው የምናስበው ማለት ነው። አድማጭ ተመልካቾቻችን ቤዛ በእውነት የዛሬ ከሰራችው ስራ በእናት ላይ ይህን ያህል ጭካኔ ማድረጓ ተገቢ ነው ብለን አናስብም፣ ምንም ድራማ ቢሆን። ሌላው የሩታና የዶክተር ኢዩኤል ጉዳይ ደግሞ ወደፊት አብረው እንደሚሆኑ እንገምታለን። ሩታ ከእሱ መራቅና አሁን መሸሽን የፈለገችበት ምን ያህል ተፈላጊ እንደሆነችና ምን ያህል እሱ ለእሱ አቴንሽንና ፍላጎት እንዳለው ለማወቅ ነው። ዶክተር ግን አሁንም ቢሆን አጥብቆ ሩታን አረፈድኩ መሰል ሲልም እንግዲህ ሲነግረው ነበር። በእርግጥ ሁለታቸው አብረው መሆናቸው የማይቀር ነው። ግን ደግሞ ሩታ አሁን የወሰነችው ውሳኔ እሱ ጠቅሎ ሀሳቡን እንደሚሄድ ታውቃለች። ጓደኛውን ጓደኛ ለማድረግ ሁነኝም እያለች ጥያቄ አቅርባለች። ስለዚህ ትታው እንደማትሄድ እርግጠኛ ነን። ያው እንግዲህ ከሱ ጋር ያላትን ግንኙነት ሞር ከጓደኛው ጋር ስለሚግባባ እሱ ስለሱ ያለውን ሀሳብ ዴይ ቱ ዴይ ስለሚነግራት የሆነ ውሳኔ ላይ መጨረሻ ላይ መድረሳቸው የማይቀር ነው። አድማጭ ተመልካች ላይክ፣ ሰብስክራይብ፣ ሸር እያረጋችሁ ሀሳብ አስተያየታችሁን በኮሜንት ግለጹ። ደግሞ አበረታቱኝ። አመሰግናለሁ።